ልጅ ያቦካው ለራት አይበቃም፣ ከዛ አልፎ ተርፎ የልጅ ነገር ሁለት ፍሬ፣ ይህን የመሳሰሉ ተረቶች አንድም የሚያመላክቱን ህፃናት ቦታ አላቸው ወይ? በማህበረሰብ ውስጥ ቦታ አላቸው ወይ? በቤታቸው ውስጥ ቦታ አላቸው ወይ? በቤተክርስቲያን ውስጥ ቦታ አላቸው? የማሰብ አቅማቸው ገና ስለሆነ የዳበረ ስላልሆነ ብለን በትንሽ በትልቁ በህፃናት ጉዳዮች ላይ ሁሌ የምንወስነው እኛ ወላጆች ያማከለ ነው ወይ ብለን የምንጠይቅ ግን ለዚህ መልሳችን አዎ እንደማይሆን በእርግጠኝነት መናገር ይቻላል። በአብዛኛው የቤተክርስቲያን አገልግሎት ያማከለው ከውጭ ሆኖ መከታተል ብቻ ሳይሆን የኩነቱ አካል መሆን ይፈልጋል፣ ተዋናይ መሆን ይፈልጋል። ስለዚህ ልጆቻችን በቤተክርስቲያን ውስጥ ባሉ መርሃ ግብራት ላይ ልጆች ቢያንስ የሚሳተፉባቸው መድረኮች ከትምህርቱ ባሻገር ልጆች ናቸውና የሚጫወቱባቸው ቦታዎች ያስፈልጋል። በቤተክርስቲያን ሲገኙ መንፈሳዊ ነገር ብቻ አይደለም የሚማሩት፣ ማህበራዊ ነገር ሲያመጡ በጣም ከሚቸገሩባቸው በጣም መሰረታዊ ነገር በተለይ ሌሊት ለቅዳሴ ይዘዋቸው ልጆቻቸውን ሲመጡ በጣም የሚቸገሩባቸው አንደኛው መሰረታዊ ነገር። ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኮረ መርሃ ግብራችን ነው። አብራችን ቆዩ። በዛሬው መርሃ ግብራችን ለህፃናት ቦታ የለንም በሚል ርዕስ አብረን እንቆያለን። እንግዲህ ለህፃናት ቦታ የለንም የሚለውን አባባል ብዙዎቻችን በተለያዩ የጥሪ ወረቀቶች ላይ በዋነኝነት በሰርግ ወረቀት ላይ በተደጋጋሚ የምናገኘው ጽሑፍ ነው። እንግዲህ ምናልባት ጠሪዎቹ ይህን የሚጽፉበት የራሳቸው ምክንያት እንዳላቸው የታወቀ የተረዳ ነገር ነው። ብዙዎቻችንም የምንረዳው ጠሪዎቹ ያላቸው ቦታ ውስን ስለሆነ ምናልባት የተጠሩ ሰዎች ልጆቻቸውን ይዘው ከመጡ በጥሪ ቦታ ላይ ማስተናገድ ከሚችለው አቅም በላይ ሊሆን ስለሚችል ምናልባት መርሃ ግብሩን እንዳይስተጓጎል ከማሰብ ሊሆን ይችላል። ብዙ ጊዜ እንደዚህ አይነቶቹ ነገሮች ተጽፎ የምናገኘው ነገር ግን ይህ አባባል ምናልባት ለጊዜው በዚህ መረዳታችን አንድ ነገር ሆኖ ሳለ ግን ከዚህ ያለፈ ግን ትርጉም እንዳለው የምንረዳው ነገር ነው። በተለይ እንደ ማህበረሰብ ህፃናት በማህበረሰብ ውስጥ ቦታ አላቸው ወይ? ማህበረሰቡ ያሳትፋቸዋል ወይ? የትኛውም ማህበረሰብ ውስጥ ባሉት ኩነቶች ውስጥ ህፃናት ድርሻ አላቸው ወይ ብለን መጠየቅ ያስፈልጋል። ይህን ምንልበት ምክንያት ህፃናት እንደ ማህበረሰብ በየትኛው ማህበረሰብ ውስጥ ያላቸው ቁጥር በጣም ሰፊም ስለሆነ ነው። በጥቂቱ እንኳን እንደ ዓለም ያለውን እውነታ ለመረዳት ያህል በዓለም ላይ ከ2.4 ቢሊዮን በላይ ህፃናት እንዳሉ ይነገራል። ወደ አፍሪካ ስንመጣ ደግሞ ከ650 ሚሊዮን በላይ ህፃናት እንዳሉ ይነገራል። ወደ ሀገራችን እንኳን ስንመጣ በሀገራችን እንኳን ከ58 ሚሊዮን በላይ ህፃናት እንዳሉ የታወቀ የተረዳ ነገር ነው። ይህንም ያህል የማህበረሰቡን ክፍል ምናልባት ከግማሽ ያልተናነሰ የማህበረሰቡን ቁጥር የሚወክሉ ህፃናት በማህበረሰብ ውስጥ ግን በሚገባ ተወክለዋል ማለት ግን አይቻልም። ይህ በእርግጥ ዛሬ ጀመረ አይደለም። ጥንትም ዛሬም ቢሆን ይሄ እውነታ የተለወጠ እንዳልሆነ የታወቀ የተረዳ ነገር ነው። በቀላሉ በተረቶቻችን ላይ እንኳን ብንሄድ ልጅ ያቦካው ለራት አይበቃም፣ ከዛ አልፎ ተርፎ የልጅ ነገር ሁለት ፍሬ፣ ይህን የመሳሰሉ ተረቶች አንድም የሚያመላክቱን ህፃናት በማህበረሰብ ውስጥ የተሰጣቸው ቦታ በጣም ዝቅተኛ ወይንም ምንም እንዳልሆነ ነው። በብዙ መንገድ የህፃናትን አስተሳሰብ የህፃናትን አቅም በጣም አሳንሶ መመልከት፣ ህፃናት በማህበረሰብ ውስጥ ባሉ ክነቶች ላይ ድርሻ የሌላቸው እስኪመስል ድረስ ህፃናት የማይሳተፉባቸው በማህበረሰብ ውስጥ ያሉ ክነቶች እጅግ በጣም ብዙ ናቸው። ሌላው ቀርቶ በመጽሐፍ ቅዱስ ውስጥ እንኳን ብንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በዚህ ምድር በሚመላለስበት ዘመን ህፃናት ወደሱ ሲመጡ ሐዋርያቱ ይከለክሏቸው ነበር። እንግዲህ ለዚህም ነው ጌታ ምን አለ? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ግን ዛሬም ልጆች በአንድም በሌላ በማህበረሰብ ውስጥ ተገቢውን ቦታ እያገኙ እንዳልሆነ የታወቀ የተረዳ ነገር ነው። ይሄ እንዳለ ሆኖ ምናልባት ዛሬ ላይ እንዳጠቃላይ ለመጠየቅ በአገር ደረጃ ህፃናት ቦታ አላቸው ወይ? በማህበረሰብ ውስጥ ቦታ አላቸው ወይ? በቤታቸው ውስጥ ቦታ አላቸው ወይ? በቤተክርስቲያን ውስጥ ቦታ አላቸው ወይ? ህፃናት የሚሆን ቦታ አለ ወይ ብለን መጠየቅ ያስፈልጋል። እንግዲህ ቦታ ስንል እንዲሁ የሚቆሙበት ወይ የሚገኙበት ወይ የሚቀመጡበት ቦታ ሳይሆን
አንድም ልክ እንደ አንድ ማህበረሰቡ አካል ስሜታቸውን፣ ሀሳባቸውን የሚያንጸባርቁበት ቦታ አላቸው ወይ? ድምጻቸው ይሰማሉ? ፍላጎታቸው ማህበረሰቡ ተረድቶ ለፍላጎቶቻቸው ምላሽ ይሰጣሉ የሚለውን ጥያቄ እንድንጠይቅ ነው የሚያደርገው። እንደ ሀገር ብዙ የሚባሉ ነገሮች አሉ። ከህገ መንግስቱ ጀምሮ በህገ መንግስቱ በአንቀጽ 36 ላይ የህፃናት መብት ተደንግጎ እናገኛለን። አልፎ ተርፎ ከህገ መንግስቱ የሚቀዱ ፖሊሲዎች ላይ ብንመለከት የህፃናት ፖሊሲ አለ። መልካም ነው። በውስጡ ብዙ የህፃናት መብቶችን አንደኛው ከሚገልጻቸው መካከል አሳታፊነትን ጭምር ተጽፎ እናገኘዋለን። ከዛ አልፎ ተርፎ ቅርብ ጊዜ እንኳን የህፃናት ቅድመ ልጅነት ዘመን ፖሊሲ ተብሎ ደግሞ ከ7 ዓመት በታች ለሆኑ ህፃናት ደግሞ ሌላ ተጨማሪ አዲስ በህፃናት ላይ ፖሊሲ እንዲወጣ የታወቀ ነው። ከዚህም ባለፈ በተለያዩ ጊዜያት ሀገራችን ኢትዮጵያ በዓለም አቀፍ ደረጃ የተደነገጉ ዓለም አቀፋዊ በህፃናት ዙሪያ የተሰሩ ድንጋጌዎችን ተቀብላ አጽድቃለች። ነገር ግን ህፃናት ቦታ አላቸው ወይ ብለን በሚገባ ግን እንደ ሀገር ብንጠይቅ ተገቢም ቦታ እንደሌላቸው ብዙ ማሳያዎች አሉ። ብዙ ማሳያዎችን ማንሳት ይቻላል። ህፃናት ዛሬ ላይ በተለያዩ አጋጣሚዎች ጥቃት እየደረሰባቸው መብታቸው እየተጣሰ የምንመለከትባቸው አግባቦች በጣም ሰፊ ስለሆኑ ማለት ነው። ምናልባት እንግዲህ የቀደም ብለን የገለጽናቸው እንደ ሀገር ያሉ ነገሮች ስለሆኑ ከኛ አቅም ውስጥም ያለ ከኛ አቅም ውጭም የሆኑ ነገሮች አሉ። በእኛ አቅም ውስጥ ስላለው ነገር ለማውራት ያህል በቤታችን ውስጥ ህፃናት ልጆች ቦታ አላቸው ወይ? የሚቆሙበት፣ የሚጫወቱበት ወይ የሚተኙበት አይደለም። ቦታ ስንል ሀሳባቸው፣ ስሜታቸውን ህፃናት ልጆች በቤታቸው ውስጥ መግለጽ ይችላሉ ወይ? ብዙ ጊዜ ህፃናት ልጆች ስሜታቸውን እንዳይገልጹ በአንድም በሌላ በማወቅም ባለማወቅ ሲገደቡ እንመለከታለን። ህፃናት ልጆች እንዲያለቅሱ አንፈቅድላቸው። በአንድም በሌላ ያላቸውን በውስጣቸው ያለውን ስሜት እንዲናገሩ አንፈቅድላቸው። ብዙ ጊዜ የምንመለከተው ነገር ይሄ ነው። አልፎ ተርፎ ለህፃናት ልጆቻችን ምንም እንኳን ብዙ ጊዜ የምናቀርበው ምክንያት የአእምሮ የማሰብ አቅማቸው ገና ስለሆነ የዳበረ ስላልሆነ ብለን በትንሽ በትልቁ በህፃናት ጉዳዮች ላይ ሁሌ የምንወስነው እኛ ወላጆች ነን። ይሄ ተገቢ ነው ወይ ብለን ራሳችን መጠየቅ ያስፈልጋል። ምንም ሆነ ምን የትኛውም ህፃን በራሱ ጉዳይ ላይ በአቅሙ የራሱ የሆነ ፍላጎት፣ ስሜት እንዳለው ልንረዳ ያስፈልጋል። ለልጆቻችን የምናደርጋቸው ነገሮች ሁሉ በእኛ ስሜት ላይ ጠቃሚ ናቸው እንጂ የልጆቻችንን ስሜት፣ ሀሳብ ሳንጠይቅ ነው። አልፎ ተርፎ ህፃናቱ ላይ ምናልባት ገና በአእምሮ የዳበሩ ስላልሆኑ ነው ልንል እንችላለን። ከፍ ያሉ ህፃናት ልጆቻችን ላይ እንኳን ሀሳባቸውን፣ ስሜታቸውን የመጠየቅ ልማድ የለንም። እኛ ያስፈልጋል የምንለውን ነገር እናደርጋለን፣ አያስፈልግም የምንለውን ነገር እንከለክላለን። የአንድ ነገር ሆኖ ሳለ ግን የልጆቻችን ስሜትና ሀሳብ ግን ብናደርግላቸውም ባናደርግላቸው ለምናደርግላቸው ነገር ስለምን እንደምናደርግላቸው ስለማናደርግላቸው ነገር ደግሞ ስለምን እንደማናደርግላቸው ስንገልጽላቸዋለን። ቢያንስ እንኳን በአብዛኛው እኛ ለልጆቻችን የሚደረገውን ነገር የምናውቀው እኛ ብንሆንም የልጆቻችንን ስሜትና ሀሳብ ግን መጠየቅ ያስፈልጋል። ስለዚህ ነው እንግዲህ ህፃናት ቤታቸው ውስጥ ቦታ አላቸው ወይ ብለን የምንጠይቅ መልሳችን በአንድም በሌላ በእርግጠኝነት ቦታ አላቸው ማለት እንዳንችል የሚያደርገን አንደኛ ምክንያት ከዚህ የተነሳ ነው። ከዚህ ባለፈ ምናልባት ህፃናት ልጆቻችን በቤተ ክርስቲያን ውስጥ ቦታ አላቸው ወይ ብለን ደግሞ መጠየቅ ያስፈልጋል። እንደ አንድ ክርስቲያን ህፃናት ልጆቻችን ወደ ቤተ ክርስቲያን ልንወስዳቸው እንችላለን። መልካም ነው። ከፍ ሲሉ ደግሞ ወደ ሰንበት ትምህርት ቤት ሊገቡ ይችላሉ። ይህ አንድ ነገር ሆኖ ሳለ በቤተ ክርስቲያን ውስጥ ህፃናት ልጆች ቦታ አላቸው ወይ ስንል፣ አዎ በሰንበት ትምህርት ቤት ምናልባት ህፃናት የራሳቸው የሚማሩበት፣ የሚዘምሩበት፣ ምናልባት ጥቂት መድረኮች፣ ጥቂት መርሃ ግብሮች ሊኖሩ ይችላሉ። እንደሚገባ ግን የቤተክርስቲያን አገልግሎት ሁሉ ህፃናትን ያማከለ ነው ወይ ብለን ብንጠይቅ ግን ለዚህ መልሳችን አዎ እንደማይሆን በእርግጠኝነት መናገር ይቻላል። በአብዛኛው የቤተክርስቲያን አገልግሎት ያማከለው አዋቂዎችን ነው። ህፃናት በአንድም በሌላ የሚታዩ ናቸው እንጂ የሚሰሙ አይደሉም። እንዳሉ እናውቃለን። ነገር ግን የተማሩትን ቃለ እግዚአብሔር፣ ያጠኑትን መዝሙር በየትኛው መርሃ ግብራት ላይ ነው ከሰንበት ትምህርት ቤት በዘለለ በሰንበት ትምህርት ቤት ካሉ ጥቂት መድረኮች በዘለለ አዋቂዎች በሚገኙበት ቦታዎች ላይ የሚያቀርቡባቸው መድረኮቻችን በጣም ውስን ናቸው። ይህም ያመላክተው ምንድነው? በአብዛኛው በቤተክርስቲያን ውስጥ ያሉ አገልግሎቶች ህፃናትን ያማከሉ አለመሆናቸው። እንግዲህ ህፃናት በባህሪያቸው በዘመናዊ ትምህርት እንኳን ስንመለከት በአንድም በሌላ በነገሮች ላይ መሳተፍ ይፈልጋሉ። ፓሲቭ ሆኖ አይደለም ነገሮችን ከውጭ መከታተል። ልክ እንደኛ እንደ አዋቂዎች ነገሮችን ከውጭ ሆኖ መከታተል ብቻ ሳይሆን የኩነቱ አካል መሆን ይፈልጋል፣ ተዋናይ መሆን ይፈልጋል። ስለዚህ ልጆቻችን በቤተ ክርስቲያን ውስጥ ባሉ መርሃ ግብራት ላይ ልጆች ቢያንስ የሚሳተፉባቸው መድረኮች፣
አዋቂዎች በብዛት የሚገኙባቸው፣ ልጆች የሚታዩባቸው፣ የሚደመጡባቸው መድረኮች በሚገባ ያስፈልጋል። ከዚህ በተጨማሪ ቤተክርስቲያን ምናልባት ለህፃናት ቦታ አላት ወይ ብለን አንድ የምንጠይቅ የሚያደርገን ሌላው ተጨማሪ ነገር ከሰንበት ትምህርት ቤት በዘለለ በዘመናዊ ትምህርት ቤት ልጆች የሚውሉባቸው ቦታዎች አንጻራዊ በሆነ መንገድ ለልጆች የሚጫወቱበት ቦታ አላቸው። በቤተክርስቲያን ግን ይህም በብዙ ቤተክርስቲያናት ላይ የማናየው ነገር ነው። የቤተክርስቲያን አጸር ለልጆች የተመቸ ነው ወይ ብለን ብንጠይቅ በእርግጠኝነት አዎ ለማለት ይቸግራል። ምክንያቱም ልጆች ከትምህርቱ ባሻገር ልጆች ናቸውና የሚጫወቱባቸው ቦታዎች ያስፈልጋል። በቤተክርስቲያን ሲገኙ መንፈሳዊ ነገር ብቻ አይደለም የሚማሩት፣ ማህበራዊ ነገር መማር መቻል አለባቸው። ከጓደኞቻቸው ጋር አብሮ መጫወት ያስፈልጋቸው ይሆናል። ለእንደዚህ አይነት ነገሮች የኛ ቤተክርስቲያናት ምን ያህል የተመቹ ናቸው ብለን ግን ልንጠይቅ ያስፈልጋል። ይህ እንደዚህ አይነቶቹን ነገር ስንናገር በጣም እንደ ቅንጦት ደግሞ እንደማይቻሉ አድርገን ማሰብ አያስፈልግም። ብዙ ህንፃዎች ቤተክርስቲያን ትገነባለች እናውቃለን። ለህፃናት የሚሆኑ መጫወቻዎችን መስራት ግን ያን ያህል ከባድ ሆኖ አይደለም፣ ምናልባት ካለመረዳት ወይ ካለማወቅ ካልሆነ በስተቀር። ከዚህ ባለፈ በቤተክርስቲያን ህፃናት ልጆች ትምህርት ቤት ነውና ቤተክርስቲያን ትምህርት ቤት ናት ለልጆች። ትምህርት ቤት እንደመሆኑ መጠን በዚህ ቦታ ላይ ሲውሉ ልጆች ንጹህ የሆነ መጸዳጃ ቤት ያስፈልጋቸዋል። ልጆች ስንት ቤተክርስቲያናት ናቸው ንጹህ መጸዳጃ ቤት ለህፃናት ያላቸው? እኔ እንደውም እላለሁ እውነት ለመናገር ለህፃናት የተለየ መጸዳጃ ቤትን መስራት የሚችሉ ብዙ አብያተ ክርስቲያናት በከተማ ላይ አሉ። የአቅም ጉዳይ አይደለም። እውነት ለመናገር ብዙ ወላጆችም ልጆቻቸውን ወደ ቤተክርስቲያን ሲያመጡ በጣም ከሚቸገሩባቸው በጣም መሰረታዊ ነገር በተለይ ሌሊት ለቅዳሴ ይዘዋቸው ልጆቻቸውን ሲመጡ በጣም የሚቸገሩባቸው አንደኛው መሰረታዊ ነገር መጸዳጃ ቤት ነው። ለዛ ነው ብዙ ጊዜ ልጆች ወደ ቤተክርስቲያን ከመጣታቸው በፊት ወላጆች እንደዚህ ጨርሰሃል ወይ፣ ከዚህ በኋላ እዛ ሄደ እንዲህ ማለት የለብም እንዲህ ማለት የለም ከዚህ በኋላ እየተባሉ ልጆችን በአንድም በሌላ ስነ ልቦናዊ ጫናም ጭምር የምንጭንባቸው ከዚህ የተነሳ ነው። የተመቸ ንጽህና የተጠበቀ መጸዳጃ ቤት ካለ ግን ምናልባት በየትኛውም ጊዜ ላይ ልጆች ሊጠቀሙበት የሚችሉት ነገር ካለ እኛም አንጨነቅም፣ ልጆቻችንንም ተጨማሪ ጭንቀት ውስጥ አንከትም። ስለዚህ ቤተክርስቲያንም በአንድም በሌላ ለህፃናት ቦታ አላት ማለት የምንችለው ልጆቻችን ቃለ እግዚአብሔር የሚማሩበት አንድ፣ ከፍ ሲል ደግሞ የሚጫወቱበት ንጽህና የተጠበቀ ቶይሌት ሲኖራት ምናልባት ለልጆች የተመቸ ነገር ሊኖራቸው ይችላል። መጫወቻው ካለ ልጆች የተመቸ ሁኔታ ካላቸው በብዙ መንገድ ወደ ቤተክርስቲያን ለመምጣት የማይሰቀቁ እንደሚሆኑ በእርግጠኝነት ለመናገር ይቻላል። ዛሬ ላይ ብዙ ወላጅ ልጆቹን ወደ ቤተክርስቲያን ማምጣቱ አስፈላጊነቱ ላይ በጣም እርግጠኛ ይሆናል። በዓለም ያለው ፈተና እየጨመረ መጥቷል። በብዙ መንገድ የምንመለከተው ነው። ከስነ ምግባር አንጻር፣ ከሃይማኖት አንጻር እየጨመሩ ያሉ ብዙ ችግሮች እንዳሉ ወላጅ እየተረዳ ልጆቹን ወደ ቤተክርስቲያን እያመጣ ነው ያለው። መልካም ነው። ነገር ግን አምጥቶ ልጆች ደግሞ ቦታውን ወደውት በዛው እንዲቀሩ፣ በዛው ማህበራዊነታቸው እንዲዳበር፣ በዛው መንፈሳዊነታቸው እንዲያድግ ቤተክርስቲያንም ለህፃናት ተገቢውን ቦታ ሰጥታ ልጆች በሚገባ የሚማሩበት፣ በአእምሮ የሚያድጉበት፣ አልፎ ተርፎ በሃይማኖት የሚያድጉበት፣ ከፍ ሲል ነገ ከነገ ወዲያ ደግሞ እነሱም ትውልድ ናቸውና ለሚመጣው ትውልድ ደግሞ የቤተክርስቲያንን ትምህርቷን የሚያስተላልፍበትን እድል መፍጠር የምንችለው ዛሬ ላይ ልጆችን በአግባቡ ማስተናገድ የሚችል በቤተክርስቲያን ውስጥ ቦታ ሲኖር ነው። ስለዚህ እንደ አገር ያለውን ሁኔታ ምናልባት ለጊዜው ቆየንና እንደ ቤተክርስቲያንና በቤታችን ውስጥ ያለውን ለልጆች የተመቸ ቦታን መፍጠር እንችላለን። ይህን ካደረግን ልጆቻችን ነገ ከነገ ወዲያ በሃይማኖት፣ ነገ ከነገ ወዲያ በማህበራዊ ህይወት፣ ነገ ከነገ ወዲያ በአእምሮ፣ ነገ ከነገ ወዲያ በአካል ሁለንተናዊ በሆነ መንገድ የሚያድጉ ልጆችን መፍጠር እንችላለን። ይህ ባልሆነበት ሁኔታ ግን ከፍ ብለን እንዳለው ጥንትም እንደነበረው አሁንም እንዳለው ለህፃናት ቦታ የለንም ብለን ባንናገርም በተዘዋዋሪ ግን ለህፃናት ቦታ እንደሌለን በተግባር እያስመሰከረን ስለሆነ ቆም ብለን የኔ ቤት ለልጆች አስተዳደግ ለህፃናት ልጆች የተመቸ ነው ወይ፣ ልጆች በአእምሮ የሚያድጉበት በስነ ልቦና የሚታነጹበት ነው ወይ ብሎ መጠየቅ ያስፈልጋል። እንደ ቤተክርስቲያንም ቤተክርስቲያን ሲባል አንድ የተወሰነ አስተዳደሩን ብቻ የሚመለከተው ቤተክርስቲያን ሲባል የምዕመናን ህብረት ነውና እንደ ምዕመናን ደግሞ ህብረትነታችን ደግሞ እኛም ቤተክርስቲያን ለልጆቻችን የተመቸች እንድትሆን ለማድረግ እንችላለን። ይህን ካደረግን ነገ ከነገ ወዲያ ላይ ልጆቻችን በሚገባ በሃይማኖት ለማደግ ሰፊውን እድል መፍጠር እንችላለን ለማለት ነው። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይቆያል።